Hi everyone, እንዴት ናችሁ? So her story የሚል ሲሪስ ጀምራለሁ ፕሌሊስት ይኖረዋል። ባለፈው የምታስታውሱ ከሆነ ስለ ህፃናቶች ቤት ውስጥ ባሉ ሰዎች በቅርብ ሰዎች ጾታዊ ጥቃት መድረስ ያወራውበት ቪዲዮ ላይ ብዙዎቻችሁ የራሳችሁን ታሪክ አጋርታችሁ ሌሎች ራሳቸው መጠበቅ ይችላሉ ቤተሰቦችን ማወቅ ይችላሉ የምትሏቸው ነገሮች ልካቸዋል። ያንን እየሰራው ፖስት አደርግላችኋለሁ ማለት ነው። let's get to that ማለት ነው። ሚስጥራችሁ is safe with me and me ብቻ okay I have a story to tell. I think ብዙ ሰዎች ከኔ ታሪክ ሊማሩ ይችላሉ። አሁን 18 አመቴ ነው። ይሄ ተፈጠረው የመጀመሪያ ጾታዊ ጥቃት የደረሰብኝ 7 ወይ 8 አመቴ አካባቢ ነው። የሆነ ዘመድ ነበር እኛ ቤት የሚኖር እና 2-3 ጊዜ ሊደፍረኝ ሞክሮ ነበር። probably አርጎትም ሊሆን ይችላል ብዙ አላስታውስም። ብዙ ጊዜ ጌም እንጫወት ይለኝና መጨረሻ ላይ ማስታውሰው ልብሴን ሳለብስ ታይቴ ወልቆ ነበር ራሴን ማገኘው። ለቤተሰቦቼ ያልነገርኳቸው ምክንያቱም እኔ ራሴ ምን እየተፈጠረ እንደሆነ አላወቅኩም ነበር። ሚሞሪ ብለሪ ቢሆንም እስከዛሬ ድረስ ይረብሸኛል። በጣም ብዙ ነገሮች ውስጤ ይረብሹኛል። ልጁ ከኛ ቤት አሁን ወጥቷል ከአባቴ ጋር በተፈጠረ ግጭት ምክንያት። ሁለተኛ ጊዜ ይሄ ነገር ሲፈጠር 12ኛ ክፍል ነበርኩኝ። 12 አመቴ ነበረ። በእናቴ በኩል አንድ ዘመድ ነበርና እኛ ቤት ብዙ ጊዜ ይመጣ ነበረ። አንድ ቀን ሳሎን ተኝቼ ነበረ። እሱም ሌላ እንግዳ ሲመጣ ከእንግዳ ክፍል ነው የሚሆኑት። ሳሎን ኦልሞስት ሁሌ ባዶ ነበረ። አንዳንዴ ክፍሌ ሲደብረኝ ሳሎን ሄጄ የተኛ ነበረ። ያን ቀን እየተኛው የሆነ ትንፋሽ ሰምቼ ስነቃ እሱ እጁ አንደኛው ጭኔ ላይ ነበረ። ከዛ በቃ እየቃዣው ነው መሰለኝ። ከዛ ብድግ አልኩኝና ትሽ ውጣ ከዚህ አልኩት። ምንም ነገር አልተናገረም፣ ቀጥ ብሎ ወጣ። ከዛ ተመልሼ ተኛው። ከዛ I genuinely thought I was dreaming. በህልሜ እየቃዣው ነበር የመሰለኝ። ብዙም አላሰብኩትም ነበር። ሁለተኛ ጊዜ ይሄን ነገር ሊያደርግ መጣ። ከዛም ታይቴን ሊያወርቅ ሲሞክር አገኘሁት። ልክ ስነቃ ምንም እንዳልተፈጠረ ተነስቶ ሄደ። ከዛ በጣም ረጅም ሰዓት ላይ ፍሮዝ አድርጌ ቁጭ አልኩኝ። ወዲያውኑ ሄጄ ለእናቴ ነገርኳት። ቀጣይ ቀን ሲመጣ ጮኸችበት፣ አንቋሻው አባረረችው። ለአባቴም ነገረችውና ሰውየውን የትኛውም የፋሚሊ ጋዘሪንግ ላይ ራሱ እንደማናየው ቃል ማየት እንደማይፈልጉ ተናግረው እስከዛሬ ድረስ አይቼው አላውቅም። ለዛም ደግሞ ለቤተሰቦቼ I am so grateful። ከዛም በኋላ እናቴ ሰውየው ብዙ ሴቶችን እንደደፈረ አወቀች። ሞስትሊ የቤት ሰራተኞችን እና ለመክሰስ በመከረሽ ጊዜ ማስረጃ ስላልነበራት ስቲል አሁን እሱ በነፃነት ውጪ እየኖረ ነው። it's always በቅርብ ዘመዶች